ሰላም እንዴት ናችሁ? የሃላላ ቲዩብ የዩቲዩብ ቤተሰቦቻችን በዛሬ ቪዲዮ የኮምፒውተራችሁን ፓስወርድ ረስታችሁ ከሆነ ካልሆነ ደግሞ ሳታውቁት ሰው ቀይሮባችሁ ከሆነ እንዴት አድርጋችሁ ምንም አይነት ፋይላችሁ ሳይጠፋ ያንን ፓስወርድ ማጥፋት ኦር መቀየር እንደምትችሉ እያንዳንዱን ነገር በዛሬ ቪዲዮ የማሳያችሁ ይሆናል። ምክንያቱም አንዳንድ ጊዜ ሰዎች ሊቀይርባችሁ ይችላል፣ እናንተም ቀይራችሁ ልትረሱት ትችላላችሁ። ታዲያ ይህንን ፓስወርድ እንዴት አድርጋችሁ ምንም አይነት ውስጥ ያለውን ዳታችሁን ሳታጡ በቀላሉ መቀየር ኦር መስበር የምትችሉበትን መንገድ በቪዲዮአችን የምናይ ይሆናል። ገች ይባላል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የቻናላችን ፋሚሊ ሁኑ። ቪዲዮ ላይክ አድርጋችሁ ተጀምሩ። የመጀመሪያ ስራችን የሚሆነው ሶፍትዌሩን ፍላሽ ላይ በርን አድርገን ማዘጋጀት ስራ ነው መጀመሪያ የምንሰራው። ምክንያቱም በሶፍትዌር ነው ፓስወርዱን ክራክ የምናደርገው ኦር የምንሰራው። እኔ ፍላሽ አዘጋጅቻለሁ። ይሄው እዚህ ዲስፕሌይ ላይ ክሊክ እናደርጋለን። ዘን ይሄው ስለዚህ በዚህ ፍላሽ ነው ሶፍትዌራችንን በርን የምናደርገው። ኦኬ በፍላሻችን ላይ ሶፍትዌሩን በርን ለማድረግ ሶፍትዌሩን አዘጋጅቻለሁ። በርን ማድረጊያ ሶፍትዌሩንም ፕላስ ፓስወርዱን ክራክ የሚያደርገውን ሁለቱንም ሶፍትዌር አዘጋጅቻለሁ። ስለዚህ ሉክ እዚህ ጋር ዴስክቶፕ ላይ ፓስወርድ ክራከር የምትል ፎልደር አለች። እሷ ላይ ደብል ክሊክ አደርጋለሁ። እነዚህን ሶፍትዌሮቹን ፓስወርዱን የሚሰብረውንም ሶፍትዌር ፕላስ ፍላሽ ላይ በርን ማድረጊያ ሶፍትዌር ሁለቱንም ከታች ዲስክሪፕሽን ላይ ባለው ቴሌግራም ቻናል ላይ ያስቀምጥላችኋለሁ። ከዛ ማግኘት ትችላላችሁ። አሁን በቀጥታ ይሄንን ፓስወርድ ክራክ ማድረጊያ ሶፍትዌሩን ፍላሻችን ላይ በርን ማድረግ አለብን። እሱን በርን ለማድረግ መጀመሪያ እችኛውን ሪፊውዝ የምትባል አፕሊኬሽን ነው የምንጠቀመው። እሷ ላይ አንድ ጊዜ ብቻ ደብል ክሊክ እናደርጋለን። አሁን እየሰራን ያለነው ስራ ምንድነው? በፍላሻችን ላይ ፓስወርድ ክራክ ማድረጊያ ሶፍትዌሩን በርን ማድረግ ነው የመጀመሪያ ስራችን የሚሆነው። ስለዚህ እዚች ጋር አንድ ጊዜ የስ እንላለን። ኦኬ እዚች ጋር የስ ብለን ከዚህ እናልፋለን። ኦኬ እዚህ ቦታ ላይ ከመጣን በኋላ በቀጥታ ምን እናደርጋለን? ፓስወርዱን የሚሰብርልንን ሶፍትዌር ወደዚህኛው በርን ወደ ማድረጊያ ሶፍትዌር እናመጣለን። እሱን ለማምጣት እዚች ጋር ሰሌክት የምትለውን አንድ ጊዜ ብቻ ክሊክ እናደርጋለን። ኦኬ ከዛ ዴስክቶፕ ላይ ነው ያለው። ወደ ዴስክቶፕ እሄዳለሁ። ሉክ ፓስወርድ ክራከር ከዛ እቺኛዋ ናት ዊንዶው ሎጊን አንሎከር የምትልናት እሷ ላይ አንድ ጊዜ ብቻ ክሊክ አደርጋለሁ። ዘን ኦፕን ከዛ በኋላ እቺ ፓርቲሽን እስኪ የምትለውን ምን እናደርጋለን? ኤምቢአር ላይ እናደርጋለን። ዘን እዚህ ከታች ስታርት የምትለውን አንድ ጊዜ ክሊክ እናደርጋለን። ከዛ በኋላ በነገራችን ላይ ቀድማችሁ ፍላሻችሁ ላይ በጣም ኢምፖርታንት የሆነ ዳታ ካለ ያንን ወደ ሌላ ቦታ ሙቭ ማድረግ አለባችሁ፣ ወይም በኮምፒውተር ካልሆነ በሌላ ፍላሽ ማስቀመጥ አለባችሁ። ምክንያቱም ውስጥ ቀድሞኑ ያለውን ዳታ ሙሉ በሙሉ ስለሚያጠፋ ይሄንን ቀድማችሁ ዳታችሁን ከዚህ ፍላሽ ወደ ሌላ ቦታ መውሰዳችሁን እርግጠኛ ሁኑ። እኔ ዳታውን አልፈልገውም ይጥፋ። ስለዚህ ኦኬ የምትለውን አንድ ክሊክ አደርጋለሁ። ኦልሬዲ ቀድሞ ያለውን ዲሌት እያደረገ ነው። እሱን እንደጨረሰ በራሱ ሰዓት አዲሱን በርን ማድረግ ይጀምራል። ስለዚህ እስኪጨርስ ድረስ በትዕግስት እንጠብቃለን። እጅግ በጣም ቀላል ናት፣ በፍጥነት ነው የሚያልቀው። ስለዚህ ይሄን ከጨረስን በኋላ ኔክስት ስራችን የሚሆነው ምንድነው? ይሄንኑን ፍላሽ ተጠቅመን እንዴት አድርገን የኮምፒውተራችንን ፓስወርድ በቀላሉ ምንም አይነት ዳታ ሳይጠፋ መስበር እንደምንችል እናያለን። ኦኬ ጨርሰናል ማለት ነው። አሁን በፍላሻችን ላይ ሶፍትዌሩን ኦር ፓስወርድ ክራክ ማድረጊያ ሶፍትዌሩን በርን የማድረግ ሂደቱን ሙሉ በሙሉ ጨርሰናል። ከዚህ በኋላ እቺን ክሎዝ እንልና ከዚች እንወጣለን። ኦኬ አሁን በሚገባ በፍላሻችን ላይ ፓስወርዳችንን ብሬክ ማድረጊያ ኦር መስበሪያ ሶፍትዌሩን በርን አድርገን ፍላሹን አዘጋጅተናል። ከዚህ በኋላ በቀጥታ የምንሄደው ወዴት ነው? እንዴት አድርገን ይህንን ፍላሽ ተጠቅመን የኮምፒውተራችንን ፓስወርድ መስበር እንደምንችል፣ ምንም አይነት ዳታ ሳይጠፋ ፓስወርዱን መስበር እንደምንችል ኔክስት እናያለን። አብረን እንይ። አዳዲስ የሆናችሁ ሰዎች ካላችሁ ቻናላችንን ሰብስክራይብ፣ ቪዲዮን ላይክ አድርጉት። እንቀጥል። ኦኬ አሁን የምንቀይረው ኦር የምንሰብረው የኮምፒውተራችን ፓስወርድ ይሄንን ይመስላል። ይሄኛው ኮምፒውተር ነው። ሉክ ኮምፒውተር ትክክል አይደለም እያለኝ ነው። ስለዚህ የዚህንን ኮምፒውተር ፓስወርድ በቀላሉ ለመስበር ምንድነው የምናደርገው? በቀጥታ ቅድም ያዘጋጀነውን ፍላሻችን ኮምፒውተራችን ላይ እንሰካዋለን። ወደ ፍላሹ ቀጥታ ለመግባት የተለያዩ ኪዎች አሉ። እንደየ ኮምፒውተራችሁ አይነት ልንገራችሁ። ኮምፒውተራችሁ ዴል፣ ሌኖቮ፣ አሰር፣ ቶሺባ እና ሳምሰንግ ከሆነ
በቀጥታ ወደ ፍላሹ ለመግባት የምትጠቀሙት ኪ F12 ነው። ኮምፒውተራችሁ ደግሞ HP ከሆነ F9 ነው የምትጠቀሙት። ኮምፒውተሬን ሻት ዳውን ላድርግ። ኦልሬዲ ሻት ዳውን እያደረግኩት ነው። ስለዚህ አሁን ኮምፒውተሬን ኦልሬዲ ዘግቼዋለሁ። ስለዚህ አንድ ጊዜ የፓወር በተኑን ፕሬስ በማድረግ ኮምፒውተሬን አነሳዋለሁ ማለት ነው። የኮምፒውተሩን ፓወር በተን ፕሬስ እንዳደረጋችሁ እንደየኮምፒውተራችሁ ሞዴል እያያችሁ F12ን ኦር F9ን ትጫናላችሁ። ስለዚህ የኔ ኮምፒውተር ሌኖቮ ስለሆነ F12ን ልጫን። F12ን እየተጫንኩት ነው። አያችሁት? F12ን ተጫንኩት። ቀጥታ ወዴት ገባልኝ ማለት ነው? ፍላሽ ወዳለበት ቦታ ገብቶልኛል ማለት ነው። ስለዚህ ፍላሽን መርጧለሁ። ከዚህ ወደ ታች እየወረድኩ ሎክ እዚች ከታች USB የሚል ነገር ይታያል። ስለዚህ ይሄው USB ላይ አድርጌዋለሁ። አንድ ጊዜ ኢንተርን ከኪቦርድ እንጫናለን። ዘን ከዛ ወደ ፍላሽ እንዲገባ እኔ ኪ ከኪቦርዳችን እንጭናለን። የትኛውንም ኪ አንድ ጊዜ ከኪቦርዳችን እንጭንና በቀጥታ አሁን ወደ ፍላሹ እየገባልኝ ነው። ስለዚህ እንዴት አድርገን ምንም አይነት ዳታችን ሳይጠፋ የኮምፒውተራችንን ፓስወርድ ብሬክ ማድረግ እንደምንችል እያየን ነው። ስለዚህ ይሄን ፕሮሰስ ምንም የምናደርገው ነገር የለም። እስኪጨርስ እኛ መጠበቅ ብቻ ነው ከኛ የሚጠበቅብን። ኦኬ ሉክ አያችሁት? አሁን እዚህ ጋር በፓስወርድ ሎክ የተደረጉ አካውንቶች ወደ ብዙ አካውንት እዚህ ጋር አለ። አድሚን አለ፣ ዲፎልት አካውንት አለ፣ ገስት አለ፣ ኔት አድሚን አለ። ስለዚህ እነዚህ በሙሉ በፓስወርድ ሎክ ተደርጓል ኦር ፓስወርዳቸው የማይታወቁ ናቸው። ስለዚህ የነዚህን ፓስወርድ ለመስበር እያንዳንዱ አካውንት ላይ ክሊክ እናደርጋለን። ለምሳሌ ይሄ የመጀመሪያ አድሚኒስትሬተር የሚለው ላይ ክሊክ እናደርግና እዚች ጋር አይሆፕ ይታያችኋል። ከራይት ሳይድ ታች በኩል ሪሴት ኦር አንሎክ የምትላለች እሷ ላይ አንድ ጊዜ ብቻ ክሊክ እናደርጋለን። ዘን እዚች ጋር ኦኬ እንላለን። ሁሉንም አካውንቶቹን ፓስወርድ ልና አናውን የሚለውን ሙሉ አካውንት እንዲህ ሪሴት እያደረጋችሁ ፓስወርዷን ብቻ ነው ማጥፋት የምትችሉት። ምንም አይነት ዳታችሁ አይጠፋም። ሉክ እዩት። አሁን ቅድም እዚህ ጋር አናውን ይል ነበረ፣ አሁን ብላንክ አለ። ያ ማለት ኮምፕሊትሊ ፓስወርዱን አጠፍቶልናል ማለት ነው። ሁለተኛውንም እንደዛ በማድረግ ሪሴት ደን ኦኬ። ሶስተኛም ገስትንም ፓስወርድ ካለው እንዲያጠፋልን ሪሴት ዘን ኦኬ። ዘን ኔት አድሚን እሱንም ሪሴት። ምንም አይነት ዳታችሁ አይጠፋም፣ ፓስወርዷን ብቻ ነው የሚያጠፋልን። ኦኬ እዚህ ጋር የመጨረሻዋንም ሪሴት። ኦኬ አሁን በስትክክል በኮምፒውተራችን ላይ ያለውን ፓስወርድ አጠፍተናል። ከዚህ በኋላ ኮምፒውተራችን ሲከፍት ምንም አይነት ፓስወርድ አይጠይቀንም ማለት ነው። ኦኬ ከዚህ በኋላ ኦኬ እንልና ይሄንን ከዚህ ዘግተን እንወጣለን። አሁን በራሱ ሰዓት ኮምፒውተሩ እየተነሳ ነው። ተነስቶ እስኪያልቅ ድረስ እንጠብቃለን። ከኛ ምንም የሚጠበቀው ነገር የለም። የራሳችንን ስራ ጨርሰናል። ኮምፒውተሩ ተነስቶ እስኪጨርስ ድረስ መጠበቅ ነው። እስከዚህ ድረስ ቪዲዮን እያያችሁ ያላችሁ ሰዎች ካላችሁ ቻናላችንን ሰብስክራይብ፣ ቪዲዮን ላይክ አድርጉት። ሌላ ደግሞ እንዲሰራላችሁ የምትፈልጉትም ነገር ካለ በኮመንት መጠየቅ ትችላላችሁ። እንቀጥል። እዚች ጋር ኔት አድሚን የምትለው ላይ ክሊክ ላድርግ። ዘን ሳይኒን። ይሄ ነው የኔ አካውንት። እኔ የሚጠቀመው ይሄኛው ነው። ቅድም አይታችሁታል፣ ፓስወርድ ነበረው። አሁን ምንም አይነት ፓስወርድ ሳይጠይቀን ሎጊን እያደረገልን ነው። እናንተም በዚህ መንገድ እነዚህን ስቴፕ ተከትላችሁ ሁለቱንም ሶፍትዌር በርን ማድረጊያውንም ራሱንም ሶፍትዌር ከታች ዲስክሪፕሽን ላይ ባለው ቴሌግራም ቻናል አስቀምጥላችኋለሁ። ኦልሬዲ ከፍቶልናል። በዚህ መንገድ የኮምፒውተራችሁን ፓስወርድ ከረሳችሁ፣ ሰው ከቀየረባችሁ በቀላሉ ምንም አይነት ዳታችሁ ሳይጠፋ በዚህ መንገድ ኮምፒውተራችሁን ፓስወርድ መቀየር ኦር መስበር ትችላላችሁ። ለቻናላችን አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ፣ ቪዲዮን ከወደዳችሁ ላይክ፣ ሀሳብ አስተያየት ካለ በኮመንት መጠየቅ ትችላላችሁ። ቀጣይ በሌላ በአሪፍ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዛ። እናመሰግናለን።